ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በድጋሚ በሌላ ክፍል ተገናኝተናል። በዛሬው የሞንጎዲቢ ተከታታይ ቱቶሪያላችን ዛሬ ደግሞ እንዴት አድርገን ሞንጎዲቢን ኮምፒውተራችን ላይ ሴትአፕ እንዴት እንደምንሰራ፣ እንዴት ዳውንሎድ ኤንድ ኢንስቶል እንደምናደርግ፣ ቪኤስ ኮድ ላይ እንዴት እንደምናስተካክል፣ አጠቃላይ ኢንቫይሮንመንት ሴትአፑን እንዴት አድርገን እንደምናስተካክል የማሳያችሁ ይሆናል ማለት ነው። የባለፈውን የመጀመሪያ ኢንትሮዳክሽን ፓርት ያላያችሁ ልጆች ካላችሁ መለስ ብላችሁ ማየት ትችላላችሁ ማለት ነው። ወደ ቪዲዮ ከማለፋችን በፊት ቻናሉን ሰብስክራይብ እንደዚሁም ደግሞ ላይክ ማድረጋችሁን አትዘንጉ። በቀጥታ ወደ ቪዲዮ እንለፍ። ኦኬ፣ ማንኛውም ብራውዘር ላይ ገብታችሁ ሞንጎዲቢ ብላችሁ ሰርች ታደርጋላችሁ። ከዛም መጀመሪያ ላይ የሚመጣላችሁ የሞንጎዲቢ ኦፊሻል ዌብሳይት ነው። ክሊክ አድርገን እንገባለን። ከገባችሁ በኋላ ከላይ ፕሮዳክት የሚለው ውስጥ ትገባላችሁ። ፕሮዳክትስ የሚለው ላይ ከዛም እንግዲህ እንደምታዩት አሁን ሞንጎዲቢ እኔ በምጭንበት ሰዓት ቨርዥኑ ይሄ ነው። ወደ ኮሚኒቲ ኤዲሽን የሚለው ላይ ክሊክ እናደርጋለን። ከዛም በቀኝ በኩል ስክሮል ስናደርግ እዚህ ጋር እንደምታዩት የከረንት ቨርዥኑን ያሳየናል። ከረንት ላይ መሆኑን ቼክ አድርጉ። ከዛ የምትጠቀሙትን ማሽን እዚህ ጋር መምረጥ ትችላላችሁ። የኔው ዊንዶውስ ስለሆነ እዛው ላይ ተዋለው። ከዛ ይቺ ኤምኤስአይ እንደሆነች እንተዋት። ከዛ ዳውንሎድ በተኑን ክሊክ እናደርጋለን ማለት ነው። ይሄን ስታደርጉ በዚህ መንገድ ዳውንሎድ ማድረጉ ይጀምራል ማለት ነው። ዳውንሎድ ከሆነ በኋላ በቀጥታ ዳውንሎድ ፎልደራችሁ ላይ ገብታችሁ ደብል ክሊክ አድርጋችሁ ትጭኑታላችሁ። በዚህ መንገድ ኢንስታሌሽኑ ይጀምርላችኋል። ከዛም ኔክስት ትሉታላችሁ። ምንም የሚያስቸግር ነገር የለውም። እዚህ ጋር አግሪመንቱን አክሴፕት እንላለን። ከዛ ኔክስት ኮምፕሊት የሚለውን መረጡት። ከዛም ቀጥታ ባትነካኩት ይሻላል። ኔክስት በሉት። እዚህ ጋር ማንጎዲቢ ኮምፓስ ግራፊካል ኢንተርፌሱን ከፈለጋችሁ እንዳለ ማለፍ ትችላላችሁ። ከዛ ኔክስት ኢንስታል እንለዋለን። በዚህ መንገድ ኢንስታሌሽን ፕሮሰሱን የተወሰነ እንጠብቀዋለን ማለት ነው። ኦኬ ጨርሷል። አሁን ደግሞ ሞንጎዲቢ ኮምፓስ ማለትም ግራፊካል ዩዘር ኢንተርፌስ መጠቀም ከፈለግን እሱን ኢንስቶል እያደረገ ነው። እንደምታዩት ኮምፓሱ ከጀርባ ከፍቶልናል። አሁን ጭኖ ጨርሷል ማለት ነው። ስለዚህ ፊኒሽ እንለዋለን። ፊኒሽ የሚለው ላይ ክሊክ ታደርጋላችሁ። ከዛ እዚህ ጋር ስታርት የሚል በተን አለ። ስታርት ትሉታላችሁ ማለት ነው። ከዛ አሁን ምንም የምናደርገው ነገር የለም እንተውና ኢንቫይሮንመንት ሴትአፑን እናስተካክላለን። ወደ ፎልደራችሁ ግቡ። ከዛ ሲ ድራይቭ ላይ ትገቡና ዚስ ፒሲ ሲ ድራይቭ ላይ ገብታችሁ ፕሮግራም ፋይልስ የሚለው ላይ ግቡ። ከዛ ሞንጎዲቢ የሚል ወደታች ፎልደር ታገኛላችሁ። እሱ ጋር ከገባችሁ በኋላ ሰርቨር የሚለው ውስጥ እንገባለን። ከዛ ቨርዥኑ አለ ቢን የሚለው ውስጥ እንገባና ከላይ ክሊክ አድርገን የዚችን ፓዝ እንወስዳለን ማለት ነው። ከዛ ኮንትሮል ሲያርጋችሁ ይሄን ኮፒ አድርጋችሁ ያዙ። ኮፒ ካደረጋችሁ በኋላ ወደ ኋላ አውጡና ኢንቪ ብላችሁ ሰርች አድርጋችሁ ኢንቫይሮንመንት የሚለውን ትከፍታላችሁ። ከዛ ኢንቫይሮንመንት ቫሪያብል የሚለው ላይ ትገባላችሁ። ሲስተም ቫሪያብል የሚለው ላይ ፓዝ የሚለው ላይ ትገቡና ኤዲት ትሉታላችሁ። ከዛ ኒው እዚች ጋር ኮፒ ያደረግናትን ፔስት እናደርጋታለን። ከዛ ኦኬ እያልን ወደ ኋላ እንመለሳለን ማለት ነው። አሁንም ኦኬ እንለዋለን። ኦኬ ቀጣይ ስቴፕ ምንድነው? ኮማንድ ፕሮምፕትን ከፍትና በትክክል ሞንጎዲቢ መጫኑን ቼክ እናደርጋለን ማለት ነው። እዚህ ጋር ትገቡና ሞንጎዲ ብላችሁ ስፔስ ከዛ ዳሽ ዳሽ ቨርዥን ብላችሁ ኢንተር ስትሉት በትክክል ተጭኖ ከሆነ ቨርዥኑን ያሳያችኋል ማለት ነው። እንደምታዩት ቨርዥን 8.22 ተጭኗል እያሳየኝ ነው ማለት ነው። በትክክል ሞንጎዲቢያችን ጭነናል። ቀጣይ ስቴፕ የሚሆነው ምንድነው? ይሄን ዘግታችሁ ትወጡና ቀጣይ ስቴፕ ደግሞ ሞንጎዲቢ ሼል እንጭናለን ማለት ነው። እሱንም ለመጫን ኤኒ ብራውዘር ትገባላችሁ።
ሞንጎዲቢ ሼል ብላችሁ ሰርች ታደርጋላችሁ። እዚህ ጋር እኔ ሰርች እንደማደርገው አሁንም የመጀመሪያውን ሊንክ እንነካዋለን። ወደ ውስጥ ከገባን በኋላ በቀጥታ ይመጣላችኋል። ወደ ታች ስክሮል ማድረግ ብቻ ነው የሚጠበቅባችሁ። ቨርዥኑን እዚህ ጋር ሌተስቱን አድርጉት። ከዛ ዊንዶ እንደዚሁም ኤምኤስአይ አድርጓት ይችኛዋን። ከዛ ዳውንሎድ በሉት። ተመሳሳይ ከቅድሙ ጋር ምንም ልዩነት የለውም። በዚህ መንገድ ዳውንሎድ ይሆንልናል። ዳውንሎድ ከሆነ በኋላ ዳውንሎድ ፎልደር ላይ መሄድ ትችላላችሁ፣ ወይ ደግሞ እዚሁ ጋር ኦፕን ብላችሁ መጫን ትችላላችሁ። ኦፕን ስትሉት በዚህ መንገድ ኢንስታሌሽኑ ይጀምራል። ከዛ ኔክስት ትሉታላችሁ። ኢንስቶል ጀስት ፎር ዩ ይላል። እሱን አጥፉት። ለሁሉም ዩዘር ኮምፒውተራችሁ ላይ ሌላ ዩዘር ካለ ለሁሉም እንዲሰራ አንቲክ አድርጋችሁ ኢንስታል ትሉታላችሁ። ከዛም ትንሽ ሰከንዶችን እንጠብቃለን ጭኖ እስከሚጨርስ ድረስ ማለት ነው። ኦኬ ጨርሷል። ሶ ፊኒሽ እንለዋለን። ከዛ በድጋሜ ኮማንድ ፕሮምፕት እንከፍታለን። ሲኤምዲ ከዛ እዚህ ጋር ገብታችሁ ሞንጎ ኤስኤች ብላችሁ ኢንተር ስትሉት ሞንጎ ሼልን አሁን የጫነውን ይከፍትልናል። እንደምታዩት በሚገባ ተጭኗል። ታች ቴስት ይላል። እዚህ ጋር ስራችን መስራት እንችላለን። ኤቭሪቲንግ ማንኛውንም ነገር ለምሳሌ እዚህ ጋር ሾው ዲቢኤስ ልበለው። ዲፋልት ሞንጎ ዳታቤዝ ላይ ያሉትን ዳታቤዞች ለማየት ስንፈልግ ሾው ዲቢኤስ እንለዋለን። እንደምታዩት ባይ ዲፎልት እነዚህ ዳታቤዞች አሉ ብሎ አሳየኝ ማለት ነው። እዚህ ጋር ስራዎችን መስራት እንችላለን። ነገር ግን እዚህ ጋር ከምንጠቀም ቪዥዋል ስቱዲዮ ኮድ ላይ ብናስተካክል የተሻለ ስለሚሆን ቪዥዋል ስቱዲዮ ኮድ ላይ ትገቡና ኤክስቴንሽን የሚለውን ክሊክ አድርጋችሁ ሞንጎዲቢ ብላችሁ ሰርች ታደርጋላችሁ። የሞንጎዲቢ ኤክስቴንሽን አለ እዚህ ጋር። ተርሚናሉን የቪኤስ ኮድ ተርሚናልን ብንጠቀም የተሻለ ስለሚሆን መጀመሪያ ላይ የሚመጣላችሁን ቬሪፋይ የሆነውን ኢንስቶል እንለዋለን። ኦኬ ኢንስቶል እስከሚያደርግ ድረስ ትንሽ ሰከንዶችን እንጠብቃለን። ጨርሷል። እዚህ ጋር እንደምታዩት በግራ በኩል ሎጎ ይመጣልናል። እሱን ነክተን አድ ኮኔክሽን እንላለን። ኮኔክሽን ክሬት ለማድረግ እዚህ ጋር ኮኔክት ብላችሁ ከላይ ማኑዋሊ ኮኔክሽን ስትሪንጉን ማስገባት ወይ ደግሞ መጻፍ ትችላላችሁ እዚህ ላይ። ነገር ግን እዚህ ጋር ኦፕን ፎርም የሚለው ላይ ብትገቡ ኮኔክሽን ስትሪንጉ እዚህ ጋር ታገኙታላችሁ። ሴቭ ኤንድ ኮኔክት ብትሉት በቀጥታ ኮኔክት ያደርግላችሁ። እንደምታዩት በግራ በኩል ሎካል ሆስት ኮኔክት አድርጎልናል ማለት ነው። ራይት ክሊክ አድርጋችሁ ላውንች ሞንጎዲቢ ሼል ብትሉት በዚህ መንገድ ቅድም ኮማንድ ፕሮምፕት ላይ ያገኘነውን እናገኘዋለን ማለት ነው። እዚህ ጋር የፈለግነውን ነገር እንሰራለን ቪኤስ ኮድ ላይ በቀላሉ ማለት ነው። በዚህም ተከታታይ ቱቶሪያል እስከ መጨረሻው ድረስ የምንለማመደው ወይም ስራዎችን የምንሰራው እዚህ የቪኤስ ስቱዲዮ ኮድ ተርሚናል ላይ ይሆናል ማለት ነው። እንደምታዩት እዚህ ጋር የምንፈልገውን ነገር መስራት መጻፍ እንችላለን ማለት ነው። ለዛሬ እየላችሁ የመጣሁት ቪዲዮ ይሄን ይመስላል። በዚህ መሰረት ኮምፒውተራችሁ ላይ ሞንጎዲቢ እንደዚሁም ደግሞ ሞንጎዲቢ ሼል በተጨማሪም ደግሞ ቪዥዋል ስቱዲዮ ኮድ ላይ በዚህ መንገድ ሴትአፓችሁን አስተካክላችሁ ለቀጣይ ቪዲዮ ዝግጁ ናችሁ ጠብቁ። በቀጣይ ወደ ዋናው ፕራክቲካል ወደ ሆነው ክፍል እንገባለን ማለት ነው። በዚህ መንገድ እንቀጥላለን። አስተያየት ጥያቄ ካላችሁ በዚህ ፕሮሰስ ላይ ያስቸግራችሁ ነገር ካለ ኮመንት ላይ ብትጽፉልኝ እመልስላችኋለሁ ማለት ነው። አሁንም ቪዲዮውን ላይክ ማድረጋችሁን ለሌሎች እንዲዳረስ ሼር ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በክፍል 3 እስከምንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። ባይ ባይ።